ሰላም እንዴት ናችሁ? የደሱ ሄልቲ ቤተሰቦች እኔ ዛቬሪ ይመስገን ደህና ነኝ። በያላችሁ በሰላማችሁ ይዛ ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ የእንቅርት እጢ መዛባት ወይም ታይሮይድ ዲስኦርደር ያለባችሁ ሰዎች በተለይ ደግሞ ሃይፖታይሮይዲዝም የሚባለው ችግር ያለባችሁ ሰዎች መመገብ የሌለባችሁን የአትክልት አይነቶች ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሩ። ነባሪ ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችሁን ይቆዩ። ወደ ዋና ሀሳቤ ስመለስ ምግቦችን ከመናገሬ በፊት ሃይፖታይሮይዲዝም ምንድነው የሚለውን ለእናንተ የተወሰነ ማብራሪያ ልስጣችሁ። ሃይፖታይሮይዲዝም የሚባለው የእንቅርት እጢ ታይሮይድ ሆርሞንን ማምረት ሲሳነው ወይም ደግሞ የታይሮይድ ሆርሞን ምርት ሲቀንስ የሚፈጠር ችግር ነው ማለት ነው። ታይሮይድ ሆርሞን የሰውነታችን የኃይል ሚዛን የሚጠብቅ እጅግ በጣም አስፈላጊ የሆነ ሆርሞን ነው። የዚህ ምርት መቀነስ ወይም ደግሞ የዚህ ምርት መዛባት የተለያዩ ተግባራት በተለይ ደግሞ የሰውነታችን ሚዛን እንዲዛባ የሰውነታችን ተግባራት እንዲዛቡ ሊያደርግ ይችላል ማለት ነው። የዚህ ሆርሞን መቀነስ የተለያዩ ምልክቶችን ልናይ እንችላለን። ለምሳሌ ድካም፣ ክብደት መጨመር፣ ለቅዝቃዜ ሴንሲቲቭ መሆን ያ ማለት እጅና እግር ላይ እንዲሁ ደግሞ ለቅዝቃዜ ሴንሲቲቭ የመሆን ነገር ሊፈጠር ይችላል። የቆዳ መድረቅ፣ የሆድ ድርቀት፣ የጡንቻና የመገጣጠሚያ ህመም ሊኖር ይችላል። የልብ ምት መዛባት፣ ድብርትና ሌሎችም ችግሮች ሊፈጠሩ ይችላሉ ማለት ነው። ምክንያቶች ምንድናቸው የሚለውን ስናይ ብዙ ጊዜ አውቶ ኢሚኑ ፕሮብለም ነው ወይም ደግሞ አውቶ ኢሚኑ ዲስኦርደር ነው። ያ ማለት የራሳችን ኢሚኒቲ ባይ ፎልስ ሪዲንግ ወይም ደግሞ ፎልስ ኢንተርፕሪቴሽን በሆነ ሁኔታ የራሳችን ኢሚኒቲ የራሳችን ሴልስ ያጠቃ ሊፈጠር የሚችል ችግር ነው ማለት ነው። እንደ ዋነኝነት የሚጠቀስ ችግር ነው ማለት ነው የአውቶ ኢሚኑ ዲስኦርደር። ያለ ምንጣር ሌሎችም ችግሮች አሉ። ለምሳሌ መድኃኒቶችን ሰዎች አዘውትረው የሚጠቀሙ ከሆነ ለምሳሌ ተላላፊ ላልሆኑ በሽታዎች የሚሰጡ መድኃኒቶች አሉ። እነዚህ መድኃኒቶች ይሄን ሊያዛቡ ይችላሉ። ሌላው ሰርጀሪ ወይም ደግሞ ቀዶ ጥገና አንገት አካባቢ የሚያደርጉ ሰዎች የዚህ ችግር ሊገጥማቸው ይችላል። ሌላው ራዲዬሽን ቴራፒ ያ ማለት አንገት አካባቢ ቴራፒ ካለ በዚህ ምክንያትም ይሄ ችግር ሊፈጠር ይችላል ማለት ነው። ሌላው ኮንጀኒታል ሃይፖታይሮይዲዝም እያልን የምንጠራው አለ። ያ ማለት ህጻናት ሲወለዱ ይዘውት ሊፈጠሩ የሚችሉ ችግር ይህም በዚህ ምክንያት ሊመጣ ይችላል። አልፎ አልፎ ሌሎችም ምክንያቶች ይኖራሉ ማለት ነው። አንክሊር የሆኑ ምክንያቶች ይኖራሉ ማለት ነው። ስለዚህ ምክንያቶች እነዚህ ናቸው። ምርመራው እንዴት ማወቅ እንችላለን የሚለውን ስናይ ብዙ ጊዜ በደም ነው የሚታየው ወይም ደግሞ ብለድ ቴስት ነው ይሄ ምርመራ የሚታየው። በተለይ ታይሮይድ ስቲሙሌቲንግ ሆርሞን እያልን የምንጠራው የሆርሞን አይነት አለ። በደም በሚለካበት ጊዜ ከፍ የሚል ከሆነ እንደሚታወቀው የታይሮይድ ሆርሞን ዝቅ ማለቱን ሊያሳይ ይችላል ማለት ያ ማለት ሃይፖታይሮይዲዝም እንዳለ ሊያመላክት ይችላል ማለት ነው። ስለዚህ እንደዚህ አይነት ዲስኦርደር ሰዎች ኖሮባቸው ዲያግኖስ ከተደረጉ በኋላ የተለያዩ መድኃኒቶች ይሰጣሉ። ለምሳሌ እንደ ሊቮቶሮክሲን የመሳሰሉ መድኃኒቶች ይታዛሉ ማለት ነው። ስለዚህ መድኃኒታቸውን በአግባቡ መውሰድ አለባቸው ማለት ነው ሰዎች ማለት ነው። ከዚህ በተጨማሪ ግን ከመድኃኒቶች በተጨማሪ ምንም ምግቦችን ነው መመገብ የሌለባቸው። በተለይ ደግሞ ቅድም እንደጠቀስነው ሃይፖታይሮይዲዝም ያለባቸው ሰዎች መቀነስ ያለባቸው የአትክልት አይነቶች ምን ናቸው የሚለውን ስናይ አንደኛ ኩርሲፈረስ ቬጂቴብል ለምንጠራቸው ለምሳሌ እንደ ብሮኮሊ፣ ጥቅል ጎመን፣ የአበባ ጎመን፣ ኮል እያልን የምንጠራቸው እነዚህን አዘውትሮ እንዲመገቡ አይመከርም ማለት ነው። ሌላው ደግሞ ሩት ቬጂቴብል ለምንጠራቸው ለምሳሌ እንደ ካሳባ ወይም ደግሞ ይሄ ብዙ ጊዜ በሀሮር አካባቢዎች የሚበቅል ስሮ የሚባል የአትክልት አይነት ነው ማለት ካሳባ እያልን እንጠራዋለን። ሌላው ደግሞ ሊፊ ግሪን ቬጂቴብል ለምንጠራቸው ወይም ደግሞ አረንጓዴ ቅጠላማ አትክልቶች ለምንጠራቸው ለምሳሌ እንደ ስፒናች ወይም ደግሞ ቆስጣ አይነት ነገሮችንም አዘውትሮ እንዲመገቡ አይመከርም ማለት ነው ሃይፖታይሮይዲዝም ያለባቸው ሰዎች። ምክንያቱ ምንድነው የሚለውን ኢላቦሬት ለማድረግ ወይም ደግሞ ለማስረዳት ያክል ደግሞ እንደሚታወቀው አሁን የጠቀስናቸው አትክልቶች በከፍተኛ ደረጃ ጎይትሮጅን የሚባለውን ውህድ ወይም ደግሞ ኮምፓውንድ ይዘዋል። ይሄ ጎይትሮጅን ታይሮይድ ግላንድ ወይም ደግሞ የታይሮይድ ሆርሞን አዮዲንን እንዳይጠቀሙ ደግሞ አዮዲንን አብዞርብ እንዲያደርግ በቀላሉ ሊከለክል ይችላል ወይም ደግሞ ፕሪቨንት ሊያደርግ ይችላል ማለት በዛ ምክንያት አዮዲን እንደሚታወቀው በጣም ኢሴንሻል የሆነ ንጥረ ነገር ነው። በተለይ ደግሞ ሆርሞን ፕሮዳክሽን ላይ የታይሮይድ ሆርሞንን ለማምረት በጣም ተፈላጊ ከሆኑ ንጥረ ነገሮች በዋነኝነት የሚጠቀሱ። ስለዚህ ይሄ እንዳይመጠጥ ይሄ አብዞርብ እንዳይሆን ሊከለክል ይችላል ማለት ነው ጎይትሮጅን እያልን የምንጠራው ማለት ነው። ስለዚህ ይሄ ችግር በተለይ ደግሞ
በጣም የሚጎላው መቼ ነው? ጥሬያቸውን አብዝቶ መብላት ነው። እና አሁን የጠቀስናቸው ምግቦች በከፍተኛ ደረጃ ጎይትሮጅን የሚባለውን ንጥረ ነገር ስለያዙ በጥሬያቸው የምንበላ ከሆነ የአይረንን አይሚን የአዮዲንን አብዞርቤሽን ይቀንሳሉ ማለት ነው። ሌላው በከፍተኛ መጠን መመገብ ነው ማለት ከመጠን በላይ የምንመገባቸው ከሆነ እንዲሁም ደግሞ የአዮዲን እጥረት ያለባቸው ሰዎች ከሆኑ ችግሩን በጣም ሊያገዝፉ ይችላል ማለት ነው። ስለዚህ እንደነዚህ አይነት ችግር ያለባቸው ሰዎች እነዚህን አትክልቶች መቀነስ አለባቸው ማለት ነው። በዚህ መሰረት አብስሎ መመገብም እንደ አንድ አማራጭነት ይጠቀሳል ማለት ነው። ማብሰል በተፈጥሮ ሂት ጎይትሮጅን የሚባለውን ውህድ እንዲቀንስና ሪዳክት እንዲሆን ስለሚያደርግ አብስሎ መጠቀም በጣም ተገቢ ነው ማለት ነው። በመጠኑ መጠቀም ያ ማለት ቅድም እንዳልነው አብዝቶ መጠቀም ሌላ ትልቅ ፋክተር ሊኖረው ይችላል። ስለዚህ የምንጠቀም ከሆነም አብስለን በመጠኑ በትንሹ በልኩ መጠቀም አለብን ማለት ነው። ሌላው በቂ አዮዲን መውሰድ ነው። ብዙ ጊዜ ሃይፖታይሮይዲዝም ያለባቸው ሰዎች አዮዳይድ ሳልት በአግባቡ እንዲወስዱ ይመከራል። ፊሽ ወይም ደግሞ አሳዎችን እንዲመገቡ ይመከራል። ዲያሪ ፕሮዳክቶችን ያ ማለት የወተት ምርቶችን እንዲመገቡ ይመከራል። ምክንያቱም እነዚህ አሁን የጠቀስናቸው ምግቦች በከፍተኛ ደረጃ አዮዲን ስላላቸው አዮዲን ደግሞ በቀላሉ አሁን እንዳልነው የሆነ ችግር ካለ ይህን ለማስተካከል እጅግ በጣም ትልቅ እና ምቹ ሁኔታ ለመፍጠር ስለሚያገለግል እንደዚህ አድርጎ መጠቀም በጣም አስፈላጊ ነው ማለት ነው። ስለዚህ አሁን የጠቀስናቸው ምግቦች ከገበታችን መቀነስ ከማዕዳችን መቀነስ አለብን ማለት ነው። እንዲሁም ደግሞ መጠቀም ካለብንም በትንሹ በመጠኑ አብስሎ መጠቀም የጎይትሮጅን መጠን ስለሚቀንስልን በጣም ተገቢ ስለሆነ በዚህ ሚንስ መጠቀም በጣም አስፈላጊ ነው ማለት ነው። ዛሬ እንግዲህ በዚህ ቪዲዮ የሃይፖታይሮይዲዝም ዲስኦርደር ያለባቸው ሰዎች መመገብ የሌለባቸውን የአትክልት አይነቶች ለእናንተ በደንብ ዘርዘር አድርጌ ነገርኳችሁ። እናንተም ቆንጆ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ በጎነት ለራስ በሚለው ይህን ቪዲዮ ለሌሎች አድርሱ። እንዲሁም ደግሞ ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የደወል ምልክቱን መጫን መርሳት የለባችሁም። ምክንያቱም በጎነት ለራስ ነው በሚለው ቪዲዮውን ለሌሎች እንዲደርስ ሌሎች እንዲያዩት ሌሎች እንዲማሩበት እንዲሁም ደግሞ እኔንም እናንተ ላይክ እና ሼር ስታደርጉ የዩቲዩብ አልጎሪዝም ኢላቦሬት እያደረገ ለሌሎች እንዲያደርስ ለሌሎች ሼር እንዲያደርግ ያደርጋል ማለት ነው። ስለዚህ ሁሌም ቢሆን ቪዲዮውን ከማየታችሁ በፊት ሰብስክራይብ ብታደርጉ አሪፍ ነው። ሰብስክራይብ ያደረጋችሁ ሰዎች ደግሞ የደወል ምልክቱን በመጫን ቪዲዮውን በማየት ሌሎች እንዲደርስም ላይክ እና ሼር እያደረጋችሁ ትብብራችሁ እንዳይረሳ እጠይቃለሁ። አመሰግናለሁ። ባይ ባይ።